ሰላም ጋይስ ሎሚ ስኩል ገብቼ ምን እንዳገኘው ሼር ላደርጋችሁ ማለት ነው። ሎሚ ስኩል ስገባ የመጀመሪያው ትምህርት ቤቱ እንደዚህ ከላይ ማሰምርባቸውን ኮሚኒቲ ክላስሩም ካላንደር ሜምበር ማፕ ሌደር ቦርድ አባውት የሚላሉ እነሱ አሉ ማለት ነው። መጀመሪያው ክላስሩም ጋር ነው ትምህርታችንን የምናገኘው። ክላስሩም ጋር ስንገባ በየፓርት አለው። በየፓርቱ የራሱ ዝርዝር ትምህርቶች አሉት እንደምታዩት ማለት ነው። ብዙ አለው ውስጡ ማለት ነው። ውስጡ ነገሮችን በፓርት እንደዚህ የገባው ቪዲዮዎችን እያየሁኝ የራሴን እያስተካከልኩ ተምሬያለሁ ማለት ነው። ከዛም ትምህርት ቤት ጓደኞቼ እንደዚህ ያገኙትን የተማሩትን ለውጥ የተማርነውን እንደዚህ እየሰራን እንፖስታለን፣ ሼር ሀሳብ እንሰጣጣለን ማለት ነው። ተጨማሪ ኮርሶችም አሉ። እንግዲህ እንደምታዩት ዩቲዩቤ በፊት እንደዚህ ባነር የለውም ነበረ። አሁን ከተማርኩ በኋላ ይኸው ባነር አድርጌያለሁ፣ ሎጎ አድርጌያለሁ። የሶሻል ሚዲያዎችን ከስራ አስቀምጫለሁ ከነስማቸው ማለት ነው። ሌላው ደግሞ ቪዲዮዎች አሪፍ ቪዲዮዎችን እየሰራሁ ነው። ሎሚ ስኩል ከገባው በኋላ የሰራኋቸው ቪዲዮዎች አሪፍ ናቸው፣ ጥርት ያሉ። በተጨማሪም ደግሞ ተምኔል ሰብስክራይብ እንደዚህ እኔ በፊት ከመግባቴ በፊት 200 ምናምን ሰብስክራይብ ነበር። አሁን 360 ደርሻለሁኝ። ወደፊት እንጨምራለን። ሌላው ደግሞ ተምኔል ነው። ተምኔል ማለት ነው። ዝም ብዬ ነበር የምፖስተው ቪዲዮዎችን። አሁን ግን በስነ ስርዓት ተምኔል ሰርቼ እንደዚህ በሚያምር መልኩ ነው የምፖስተው። ሌላው ካንቫ ሎጎ፣ ተምኔል፣ ባነር የምንሰራበት ፕላትፎርም ነው። ይሄ ደግሞ በጣም በአጭር ሰዓት በ5 ደቂቃ ወይም 2 ደቂቃ ውስጥ ሰርተን የምንጨርስበት አፕሊኬሽን ነው ማለት ነው። ይሄንንም ተምሬያለሁኝ። ሎሚ ስኩል ከገባን ማንማረው ትምህርት የለም። በጣም ብዙ ነገሮችን ነው የምንማረው ማለት ነው። እንደዚህ በምታዩት መልኩ በ2 ደቂቃ ውስጥ ሎጎ ሰርቼ መጨረስ እችላለሁ ማለት ነው። በቀላል አፕሊኬሽን እነዚህን ጥቅሞችን እናገኛለን። ይሄው እንግዲህ እንደምታዩት ምንም አያስቸግርም። ሌላው ደግሞ ሊንክ ትሪ ነው ማለት ነው። ሊንክ ትሪ የሶሻል ሚዲያ ሊንኮቻችሁን በአንድ አጣምራችሁ አስቀምጣችሁ ቲክቶክ ፕሮፋይላችሁ ስር ለማስቀመጥ